ሰላም ሰላም የዚህ ቻናል ቤተሰቦች እንደምን ሰነበታችሁ። ዛሬ በኢትዮጵያ ማርሻል አርትና ኤምኤምኤ ማህበረሰብ ውስጥ አዳራሾችን ያናወጠ ማህበራዊ ሚዲያውን በአንድ ሰከንድ ውስጥ ያጫረሰ ትልቅ መነጋገሪያ ተፈጥሯል። አዎ ብዙዎቻችሁ ስትጠብቁት የነበራችሁት በቲክቶክ በቴሌግራምና በዩቲዩብ ከፍተኛ ውዝግብ ፈጥሮ የነበረው የሴዶ ማርሻል አርትና የጆኒ ጂጂትሱ ፌስ ኦፍ ዛሬ ተካሂዷል። ታዲያ ዛሬ በሰዓቱ ምን ተፈጠረ? ሁለቱ ተፋላሚዎች እርስ በርስ ሲታዩ ምን አሳዩ? ፋይቱ ከመጀመሩ በፊት የተደረጉት እነዚያ የከረሩ የቃላት ጦርነቶችና ማስጠንቀቂያዎች ምን ይመስሉ ነበር? ይህ ሁሉ ጸብ እውነተኛ የግል ጸብ ነው ወይስ ለሚጠበቀው ትልቅ ፋይት የማርኬቲንግ ስትራቴጂ ማስታወቂያ? ዛሬ በዚህ ቪዲዮ በጥልቀት እንመረምራለን። ወደ ዝርዝሩ ከመግባታችን በፊት ቪዲዮን ላይክ በማድረግ አብራችሁን ቆዩ። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሱ። ቤተሰቦች እንደምናውቀው ከሆነ የኢትዮጵያ ኤምኤምኤ ስፖርት ከዕለት ወደ ዕለት እያደገና አድናቂዎቹን እያፈራ መጥቷል። ነገር ግን ከዚህ በፊት ከነበሩት ነገሮች ለየት ያለና የከረረ ውዝግብ የያዘው የሴዶና የጆኒ ጉዳይ ነው። ዛሬ በተደረገው የፊት ለፊት ፌስ ኦፍ ላይ የተመለከትናቸው ነገሮች በእውነትም አነጋጋሪ ነበሩ። የመጀመሪያው ነገር የሁለቱ ተዋጊዎች የአካል ቋንቋ ወይም ቦዲ ላንጉጅ ነው። ሁለቱም በራስ መተማመን የተሞሉ ቢሆንም በአይናቸው ውስጥ የሚነበበው ልህና ፉክክር ማስተዋል ይቻል ነበር። አንዳንዶችን ሳዩ እነዚህ ሰዎች በሪንግ ውስጥ ሲገናኙ ነገሮች ከቁጥጥር ውጭ ሊወጡ ይችላሉ ሲሉ ስጋታቸውን ገልጸዋል። ሌሎች ደግሞ ይህ ሁሉ የገበያ ስልት ወይም ማርኬቲንግ ስትራቴጂ ነው፣ ማስታወቂያ ነው ሲሉ ሀሳባቸውን ገልጸዋል። ፋይቱ እንዲጠበቅና ብዙ ተመልካች እንዲያገኝ የሚደረግ ትወና ነው የሚል ግምት የሰነዘሩ አሉ። ነገር ግን ቤተሰቦች ዛሬ በቦታው ላይ የነበረው ድባብ ከቀልድና ከማስታወቂያ ውጪ ፍጹም የከረረ ጥላቻና ፉክክር የታየበት ነበር። ማንም ሰው የሴዶ ማርሻል አርት ፋይት ለማየት ነው እንጂ ሌሎቹን ለማየት የመጣ ማንም የለም። ሴዶ በቀሉ እያለ በጆኒ ላይ በይፋ ሲያላግጥና ሲያሾፍ ተመልክተናል። ጆኒ ደግሞ ይህን ንግግር ዝም ብሎ አላለፈውም። በቁጣ በመነሳት እግርህን ሰብሬ ከስፖርት ዓለም ፈጽሞ አስወግዳለሁ በማለት ጠንካራና አሰቃቂ የሆነ ማስጠንቀቂያ ሰጥቶታል። ሴዶ በበኩሉ ይህን ማስጠንቀቂያ ንቀት በሚመስል መልኩ በመቀበል በሪንግ ውስጥ ማይክሮ ሰከንድ እንኳን አትቆይም፣ ሰው ሁሉ እኔን ለመመልከትና የኔን ትርኢት ለማየት ነው የመጣው ሲል በራስ በመተማመን በተሞላበት መልኩ ምላሽ ሰጥቶታል። ሁኔታው በዚህ እንዳለ ፋይቱ ወደ ግል ህይወትና እምነትም አድጓል። ጆኒ ሴዶን በመጋፋት አንተማ ሃይማኖተኛ ነኝ ብለህ ትሰብካለህ፣ በሌላ በኩል ደግሞ የመጠጥ ማስታወቂያ ትሰራለህ በማለት የሁለገብነት ክስ ሰንዝሮበታል። ይህ ንግግር በቦታው የነበሩት ደጋፊዎችና ተሰብሳቢዎች የበለጠ ውጥረት ውስጥ እንዲከት አድርጓል። በሶሻል ሚዲያና በካሜራ ፊት የሚደረገው ይህ የቃላት ውዝግብ ፋይቱ ሲጀምር ምን ያህል ጨካኝና አሰቃቂ ሊሆን እንደሚችል በግልጽ ያሳየ ነበር። በአሁኑ ወቅት በቲክቶክና በቴሌግራም ግሩፖች ላይ ያለው ንግግር ሁሉ በዚህ ዙሪያ ብቻ ነው። ብዙዎች ደጋፊዎች ማን ያሸንፋል በሚል ሀሳብ ላይ ተከፍለዋል። አንድ ወገን ሴዶ በጠንካራ የቁመትና የስትራይኪንግ ችሎታው ጨዋታውን ያሸንፋል ሲል፣ ሌላኛው ወገን ደግሞ ጆኒ በጁጁትሱ ብቃቱ ሴዶን ያስቸግረዋል የሚል ግምት እየሰነዘሩ ይገኛሉ። እውነት ግን በሪንግ ውስጥ ከተጋጠሙ በኋላ የሚታይ ይሆናል። ሆኖም ግን ዛሬ የታየው ፌስ ኦፍ ለስፖርቱ መነቃቃት ትልቅ አስተዋጽኦ እንዳለው መካድ አይቻልም። እናንተ ቤተሰቦች ዛሬ የተደረገው የሴዶና የጆኒ ፌስ ኦፍ የሰማችሁትን የቃል ጦርነት እንዴት አያችሁት? የጆኒ እግርን ሰብራለው ማስጠንቀቂያ እውን ይሆናል ወይስ ሴዶ እንዳለው በማይክሮ ሰከንድ ጨዋታውን ይጨርሰዋል? በማን በኩል ናችሁ? በሴዶ ወይስ በጆኒ? ሐሳባችሁና ግምታችሁን ከታች ባለው የኮመንት መስጫ ጻፉልኝ። ቪዲዮን ከወደዳችሁት ላይክ አድርጉት። ለወዳጅ ዘመዶቻችሁ ሼር ማድረጉን እንዳትረሱ። በቀጣይ ስለሚደረጉት አዳዲስ ፍልሚያዎችና ፋይቶች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም
እጄን እፈልገዋለሁ። ጨፍር ጨፍር